በተደጋጋሚ ከሰልስቱ በኋላ እየደወለ እንኳን የት ነህ ምናምን ሲል ከማዘሬ ጋር ሆኜ ብቻዬን በሆን በፈለግኩበት ሰዓት ላይ እኔ ነበርኩ እንዳይመጣ ሳደርገው የነበረው። ገባህ አይደለ? የ40ው ቀን እንኳን ደውለህ ልምጣ ስትለኝ በቃ አልፈልግም ነው ያልኩት። በቃ አይደለ? አዎ። ግን በቃ ለምን? ምክንያቱም የእንትን ላይ የለቅሶ ታይም ላይ ሚዲያ ላይ ምናምን ነገር ተወጥቶ እንደዚህ ቁርጥ እንደዚህ ምግብ ተበላ ምናምን የተባለው ጩቤ ደብሮኛል። ገባ? እዛ ጋር የሰፈር ሰርግ አይደለም የተመጣው፣ እዚህ ጋር ትልቅ ሀዘን ነው። እዛ ጋር ተሄዶ ምናምን እኔ ሚዲያ ማድመቂያ ሲሆን በጣም ደብሮኛል። 40ውንም መቄዶንያን ሙሉ ሰው እንዳበላ ያደረግኩት ለዛ ነው። በቃ ቲክታከርን ማየት ስላልፈለግኩ ማለት ነው። ግን ብላኪ አድርገህልኛል። ስትደውልም ራሴ ነኝ እንትን ስልክ የነበረው። ኤክሶደስ ፊልም ፕሮዳክሽንም ፖልም አብሮኝ ነበር። እና ደግሞ ትላንትና እንትና ገስት ላይ አልገባም እንጂ ቴዲኤፊ እሱን ላይቭ ላይ ስገባ በስነ ስርዓት ስለሱ ማውራት ፈልጋለሁ። እና በሁላችሁም በዙሪያችሁ ያሉ ጓደኞች ሀዘን ሲመጣ እስር ሲመጣ እና በሽታ መጥቶ ሆስፒታል ስትገቡ በዙሪያው ሁሉ ሆይ ሆይ የሚለው የለም። ጭራሽ የሆኑ ጀለሶችማ ጋይሶች በሀዘኔ ተጠቅመው እንድጠፋ ነበር የተፈለገው። ለ6 ለ7 ወር ሚዲያ ላይ እንዳትገባ ነበር ስባል የነበረው። ሰው አይቀበልህም፣ በጣም ያሸማቅቃል። ስለዚህ ቲክቶክን አጥፋውና ለ6 ወር ጠፍተህ ና ነው የተባልኩት። ገባችሁ? ሰው በዚህ ልክ ነው። እና ጭራሽ ጠፍቷል ብለው ራሱ እኔን ከሰው ጋር ለማጣራት ሲሞክሩ የነበሩ። እኔ ሚዲያ ላይ አላወራም፣ ባወራ ግን እያንዳንዱን ሰባብሬ ነበረ ማስቀምጠውና ጋይስ አንዳንዴ አዋዋላችን ነው። በቃ ምንም ቢሆን ከህፃን ጋር መሆን የለባችሁም። በቃ ልጅ ምንጊዜም ልጅ ነው። ያልበሰለ ሰው ነው፣ ሲበስል ነው የሚቆጨው። እና አንዳንዴ አዋዋላችሁን ቀይሩ፣ ተለቅ ካለ ሰው ጋር ሆኑ። እኔ አሁን በቃ አዲስ ጓደኛ ይዤ ሌላ ጀማ ውስጥ ብገባ ደስ ይለኛል። ማለት አሁን እነሱ ጓደኞቼ ናቸው ሁሉ የምታያቸው እንዳለ ለብላኪም ለፒዶ ምናምን። ግን እኔ በነ ፒዶ በጣም ተምሬ ነበረ። ግን ደግሞ የሆኑ ያልተማርኩትን ነገር ደግሞ በአያቴ ነገር ደግሞ አየሁት እና ቲክቶክ ላይ ያለው ላይፍ እንዳለ ዋቴ ነው። ሰው ጋይስ አይነፋም። በቃ አብሶ ቤተሰባችሁን ግን ሪስፔክት አድርጉ እግዚአብሔርን። እስካሁን ድረስ አሁን ዛሬ ጠዋት በዚህ ሰዓት ድሮ ማማ ነበረች እየደወለች ተነሳ እንዴት አደርክ ምናምን ነገር የምትለኝ። አሁን እሷ ግን ስጠፋ የእሷ ቤተሰቦች ናቸው ከሽሬ ድረስ እየደወሉ እሷ እንትን ያለችውን ነገር ለማስቀጠል የሚደውሉልኝ እነሱ ብቻ ናቸው። ሌላው የምታዩት ጀለስ ግን ከአንዳንዶቹ ውጪ ከሰልስት በኋላ ማንም የለም። አንድ ቀን የመጀመሪያ ቀን ቀብሮም የጠፋም አለ ምናምን። የኔ የምላቸው ስንት ነገር ያደረግኩላቸው ከ500,000 ብር በላይ አብሬ ያወጣው ምናምን በቃ ብሬን በሙሉ አብረን የጨረስን እየጨፈርን ምናምን። ግን በቃ የተረዳሁት ነገር የለቅሶ ቀን እስጢፋኖስ ፓርቲ አዘጋጅቶ ቢሆን ኖሮ ለ5 ቀን የሚቀርሱ አልነበረም። ገባችሁ? አብሮ እስከ 5 ቀን ድረስ ሳይወጣ እስከ ጥግ ነበር የሚዝናኑት። ግን አንዳንዴ ክፉ ነገር መጥፎ ነገር የሰዎችን ማሳየው ነውና እኔ በጣም ነው የተማርኩበት ጋይሶች። ገና ወደፊት ያበደ ስራም ጨርሰናል። ዱባይ ላይ ምን ላይም ከብዙ አርቲስት ጋር ኮላብ እያደረኩ ነው። ቲክቶከሩ እየናቀን ከባባዶቹ አርቲስቶች አክብረውን አዳዲስ ነገሮች አሁን ጨርሰናል ማለት ነው። እመጣላችኋለሁ። እወዳችኋለሁ። ይመቻችሁ። ግግም አስወራኝ አይደለ? ይመላታል። እኔ አሁን ለኖርማል እኔ ያለው ነገር ነው ስለፈለኩና እንዴት ነው ማድረግ ያለብኝ አላደረኩም ምናምን ብዬ ራሴን ዶክሶ ነው። ምንም የመውቀስ አይደለም። በቃ የውጭውን ሆይ ሆይታ ተወና ደውለሃል። እየደወልክ ላግኝ ስትለኝ ምን ስል ነበር? ኖ ማዘሬ ከውጭ መጣ በአንድ ሳምንቱ ነው። አንድ ሳምንት እንደቆየች ነው አያቴ እንትን ያለችው እና የነበራትን 1 ወር ከእሷ ጋር ነበር ሳሳልፍ የነበረው። ሌላ ሰው ማግኘት ምናምን ነገር አልፈለኩም እና በላይ ፈስፈሳ ስመጣ ዛሬ ጋይስ ያበደ ቪዲዮ ጨውበር እንዳመጣለሁ። ወደ መርኬ እየመጣን ነው ዛሬ ጋይሶች። ከበድ ያለ ስራ ይሰራል እና ብላኪ ሌላ ማለት የምትፈልጊው ነገር የለም? ሌላ አሁን እኔ እንደው ላሳየሁት የጓደኝነት ለምን አዘፍንልኝ? ለጓደኝነቴ ለምን አዘፍን? ጆ ራሱ አልበም ትራክ 8 ላይ እኮ ስላንቺ ተናግሯል። ምን አለ? ምን ፍቶች አልበም አውጪ ብየዋለሁ። እና ቆጆ ግን ስለ ጓደኝነት መናገር አለብህ ብየዋለሁ። ኦኬ ጆ የሚያወጣው አልበም ላይ እኔ ትራክ 8 ላይ ስለኔ ነው የሚናገረው። አዎ ስለ አንተ ስለ ጓደኝነት ምናምን ተናግሯል። ስለ ቪዲዮ እንግዲህ ያው ውስጥ ስላወሩ ሲወጡ ነው የሚተገብሩት። ይመች ያራዳልች እና በቃ የት ይዘው ልትሄድ ነው? እኔ ልትሄዱ ነው? በቃ እኔ ስማኝ፣ እሷም እንደሚፈልግ ታውቃለህ። እንደዚህ በቃ ወክ ማድረግ ሰው ማየት ምናምን
በቃ ታዲያ የሚወጡት ሰው ካር እንደ ኳስ ሊጮት እንዳይለው የምፈራው በቃ እሱን ተወው በለው በቃ። ምን ታደርግለታለህ መሰለህ? ያው ነገ ቀረጻ ከጨረስን ምናምን ዛሬ ቀረጻ ከጨረስኩ በኋላ ዝም ብሎ ወደ ደብረ ዘይት ቢሽ ዳርጋ ምናምን ነገር ከሆኑ ጀማ ጋር በቃ ቆንጆ ቆንጆ ጀሞችን አምጥተህለት ምናምን ነገር በቃ ፏ ማለት ነው። ማርያምን ኬፍ በልሽ ቪዲዮ አይ በድምጽ ብቻ አድርገው፣ በድምጽ ብቻ አድርገው።